እስቲ እናንተ ብትሆኑ ምን ታረጋላችሁ? የእናትና የአባታችሁ ጉልበት እየደከመ ማሳረፍ ፈልጋችሁ እኔ ደርሳለሁ ስትሉ ቆይ ጊዜያችሁ ገና ነው ተማሩ ብትባሉ ምን ታረጋላችሁ? የዛሬ አባላ ታሪካችን ታሪኳ እንዲህ ማለት አጋርታናለች። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። ሰላም ውድ የነስር ቲዩብ ቤተሰቦቻችን፣ ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬ አባላ ታሪካችንን ደግሞ ስሟን ህይወት እንለዋለን ማለት ኦር ላይፍ ህይወት ከእናትና ከአባቷ ጋር የምትኖር አፍላና ወጣት ልጅ ነች ማለት ነው። የቤቱ የመጀመሪያ ልጅም ስለነበረች ከልጅነቷ ጀምሮ ህይወትን ሲንከባከቧት ትፈልገውን ነገር ሲያረጉላት እና አሞራቀው ሲያሳድጓት ነበር ማለት ነው። የምታውቀው ታስታውሰው ከልጅነቷ ጀምሮ አሪፍ ትምህርት ቤት ነበር የምትማረው። የምትፈልገው ጫዋቾች ይገዛላት ነበር። ግን እዚህ ጋር እንደዛ እሷን ቢያሳድጓትን የእናትና የአባቷ ገቢ ግን አነስተኛ የሚባል ነበር ማለት። ቢሆንም ግን ከማንም ልጆች እንዳታንስ ተደርጋ ነበር ያደገችው። እንደዚህም ረጅም ጊዜ ካደገች በኋላ ህይወት የ8ኛ ክፍል ተማሪ እንደደረሰች አንድ ታናሽ እህት ይጨመርላታል ኦር ይወለድላታል ማለት ነው። እናም ታናሽ እህት በማግኘቷ ህይወትም ደስ ይላታል። ፋሚሊ ውስጥም በድጋሚ ሌላ በረከት መጣልን ብለው ያስባሉ ማለት ነው። እናም እንደዚህ የሚኖሩበት ሰዓት ላይ ግን እዚህ ጋር ህይወት 8ኛ ክፍል ተማሪ ስለደረሰችና ከፍ ስላለች የህይወት እናትና አባት ቀጥታ ትኩረታቸውን ኦር ፎከሳቸውን ወደ ትንሹ ልጅ ያረጉታል ማለት ነው። ለህይወት የሚሰጠው ጊዜም ሆነ እንክብካቤ በአብዛኛው መልኩ ስለቀነሰ ህይወት ትደናገጣለች ኦር ትፈራለች ማለት ነው። ግን እዚህ ጋር አዲስ ልጅም ስለተወለደላት ደስ ይላት ጀመረ። እናም እናትየዋም አዲስ ልጅ ወልዳ ስለነበረ ትሰራ የነበረውን እንጀራ ጋግሮ የመሸጥ ስራዋን ትንሽ ጋፕ አድርገዋለች ማለት ነው። እናም አባታቸው ብቻ ስለሆነ ውጪ ሰርቶ ለፍቶ መጥቶ የሚያደርገው አሁን ያለው ብር ለህይወት የሚያስፈልጋትን ኤክስትራ ነገሮች የማሟላት አቅሙ እያነሰ ይመጣል ማለት ነው የአባትየው ገቢ። ስለዚህ እናትየዋም ቶሎ ወጣ ወደ ስራ መመለስ ስለነበረባት ወደ 6 ወሯ እንዳለቀ ከትንሽ ቀናቶች በኋላ ተመልሳ ወደ እንጀራ ጋግሮ የማስረከብ ስራዋ ትመለሳለች ማለት ነው። ይሄንን ስራ ስትሰራ ግን በጣም አድካሚና አሰልቺ ስለነበር ሌሊት ነው የምትነሳው። 11 ሰዓት ተነስታ እንጀራ ጋግራ በቃ ሸጣ ምናምን ብቻ ይሄ ጭሱ ምናምን በጣም አድካሚና አሰልቺ ነበር ማለት ነው የእናትየዋ ስራ። ህይወትም ግን ይሄ ነገር ታይ ስለነበረ እናትየዋን በምትችለው አቅም ቤት ውስጥ በስራዎች ማገዝ ትጀምራለች ማለት ነው። እሷም ጠዋት ትነሳለች፣ የቤቱን ስራዎች ሰራራለች፣ ምግብም ምናምን ታበጃጃለች። ግን ትምህርት ቤት መግባት ስለነበረባት ጠዋት አርፍላ ሰው ነው የምትነሳው። ቤት ውስጥ ያለውን ትናንሽ ስራዎች ሰራርታ ወደ ትምህርት ቤት ትሄድ ጀመር ማለት ነው። እናም እንዲህ ያለች ህይወትም እያደገች መጣ። የነሱም ፋሚሊ እንደዚህ መኖር ቀጠለ ማለት ነው። ከዛም ግን ከትንሽ ጊዜ በኋላ ድጋሚ ሌላ ልጅ ይረገዛል ማለት ነው በ2 አመት ውስጥ። እናም ህይወትም አሁን ከመጀመሪያው ከፍ ብላለች፣ የ10ኛ ክፍል ተማሪ ሆናለች። ስለዚህ የቤቱን ስራ እናቷን በሚገባ መልኩ ስራዎችን ማገዝ ትጀምራለች ማለት ነው። ስለዚህ አሁን ደግሞ እናትየዋ ሌላ 3ኛ ልጅ ወልዳለች። እዚህ ጋር አንድ ልጅ አለች፣ እሷን መንከባከብ ትጀምራለች ማለት ነው ህይወት። እቺ ልጅ ተንከባከባለች። ስለዚህ ሁሉም በፍቅርና በመተሳሰብ ይኖሩ ነበር ማለት። ህይወት ግን የቤቱን ስራ እየሰራች ብትመጣም ብዙ ነገሮች ጫና እየበዛባት ይመጣል ማለት ነው። እናም እንደዚህ በመኖር ሳሉ ህይወት ብዙ ነገሮችን አስተውላ መመልከት ጀመረች ማለት ነው። እድሜዋም ከፍ ስላለ ነገሮችን አስተውላ ማየት ጀመረች ማለት ነው። ከዛም ግን እናትየዋ ወዲያው ተመልሳ እንደበፊቱ ጠንክሬ መስራት አለብኝ በአባታችሁ ገቢ ብቻ አይሆንም በማለት ወደ ስራ ትመለሳለች ማለት ነው። ከዛም ግን ህይወትም እናትየዋን ስራ ላግዝ ብላ ስለተነሳች እናትየዋ የምትሰራውን ስራ ስታይ በጣም አድካሚና አሰልቺ መሆኑን ታያለች ማለት ነው። በዚህ በኩል ደግሞ አባትየው ቀኑ ሙሉ ለፍቶ ደክሞ መጥቶ በቃ ፋሚሊውን ለማስደሰት የሚያደርገውን ጥረትን ማየትና አትኩራ አባቷን መመልከት ትጀምራለች ማለት ነው። አባቷ ቀኑ ሙሉ ደክሞና ምን ያክል ሰውነቱ ዝሎ እንደሚመጣ ማየት መረዳት ሲጀምር በጣም ለአባቷ ማዘን ትጀምራለች ማለት ነው። በዚህ በኩልም ግን የእናቷን ድካም ገብታበት ሰርታው ስለሆነ እያየችው የነበረው በጣም ከምታስበው በላይ አድካሚና አሰልቺ ይሆንባታል ማለት ነው። እናም እናትና አባቴ እንዲሆነው ነው ወይ ያሳደጉኝ ሁላ እስክትል ድረስ የበፊት ምቾቷንና በፊት ያገኘችውን ድሎ ስታስብ እናትና አባቷ ምን ያክል መስዋዕትነት እንደከፈሉላት ማየትና መረዳት ትጀምራለች ማለት። ከዛም ግን ህይወት እኔ እንደዚህ ሆኜ መቀጠል አልፈልግም፣ ቤተሰቦቼን ማሳረፍ አለብኝ ብላ ስራዎችን ለመስራት አፈላልጋ አግኝታ እናትና አባቷን ሐሳብ ብታቀርብላቸውም እኛ በህይወት እስካለን ድረስ ትምህርትሽን ሳጨርሺ እኛን ለማገዝ ኦር ለመርዳት ብለሽ ምንም አይነት ስራ መስራት አትችይም ይሏታል ማለት ነው። ህይወትም ግን ይሄ ነገር በመባሏ በጣም ብታዝንም ብትቆጭም እና ከቀን ወደ ቀን የእናቷን ድካምና የአባቷን ከፍተኛ ሀዘን ድካም ስሜቱን ስለምታይ እና አባቷም ይሄን ነገር ለመሸፈን ለፋሚሊው
ጭንቀቱን ላለማሳየት ብሎ የሚያደርገውን ጥረት እያየች ስለመጣች አልቻለችም ማለት ነው። እናም ህይወት ታሪኳ እንዲህ ማለት ለኛ ልከልናለች ማለት ነው። እኔ የእናቴና የአባቴን ድካም እያየው መኖርም መቆየትም አስጠልቶኛል። ወጥቼ ስራ መስራት ፈልጋለሁ እና እነሱን በቻልኩት መጠን ማገዝና አብሬያቸው አለሁላችሁ ማለት ፈልጋለሁ። እናትና አባቴ ግን ትምህርቴን አቁሜ ምንም አይነት ስራ እንድሰራ አይፈቅዱልኝም እና ምን እንደማደርግ ራሱ ግራ ገብቶኛል። እስቲ እናንተ በኔ ቦታ ብትሆኑ ምን ታረጋላችሁ ትለናለች ህይወት። እስቲ ለህይወት ይጠቅማታል ያግዛታል ብላችሁ የምታስቡበትን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። ቀጣይ በሌላ ታሪክ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ። እወዳችኋለሁ እያልኩ በዚህ ሰናበታለሁ። ባይ ባይ።